ሰቢ ጋይስ ነገ የስቲቭ ትሬንድ 8 ሰዓት ላይ ይጀምራል። ፋሚሊ ተዘጋጁ። ጆቫኒ መቤት ነገ 8 ሰዓት ላይ ዛሬ ጆን ዳንኤል አክብሮ ደውሎ እስጢፍዬ እንቅረጽ ምናምን ነገር ብሎኝ ዛሬ ልንቀርጽ ነበረ። ያው ሌላ ስራ ነበረባት መሸባትና ወደ ነገ ተዘዋውራን ማለት ነው። ጆን ዳንኤል ነገ ይቀርጽለታል። ቴንክ ዩ ጀማሪዎች ማበረታታት አባቴ ድበረታት ኤርሚን ስራ ዱባይ ሆነ ስራ እንደውም ብቀርጽ ማለት ነው። አንተ እንትና ኤርሚ ዲስኳሊፋይድ ሆኗል ከቻሌንጅ እግዚአብሔርን ኤልዱዬ ቴንኪው ሶ ማች ጌታን ስማ፣ ከፈረንጅ ጋር ስራለት እግዚአብሔር ከፈረንጅ ጋር ጆቴ ባሪያ ወጣች በኋላ ኢንተርናሽናል ወጥቶ እንዳይቸገራ ስቲፍ እንግሊዘኛ ይችላል። ስማ አሬርሜቺ ተረጋጋ፣ ቀየርባለሁ ተው፣ ኢንተርናሽናል ይወጣና አድናቂዎቹ እንግሊዘኛ ሳይሆን ተው፣ ቀየርባለሁ። ሰላምን አንተ አርፈህ ሰላምን ተጫወት እንጂ ጋይስ አብሮ መግባት ያናንቃል እንዴ? ካናናቀ አንዳንድ ቁጥር ጻፉልኝ። አብሮ መግባት ካናናቀ አንዳንድ ቁጥር ጻፉልኝ። ካናናቀ ሁለት ቁጥር ካናናቀ ሁለት ቁጥር ላሽላለሁ። አያቸው አንዳንድ የምታስቡለት ነገር አያውቅም ሰው። የምሬን እኮ አንድ ቁጥር እያሉ የምር ያናንቃል። ተደረገ ስቲፎ ጆይ እንዴት እንዴ ኮንሰርት ምናምን ነው የተብላው። ከዘፈኑ በኋላማ ግድ ነው ከዘፈኑ በኋላ ኮንሰርት ይጠብቃል። እኮ ለዛ እኮ ነው ስቲፎ በክፋት መስሎች ነው እንዴ ኢንተርናሽናል መውጣት አይቀርም። በቃ ክፋት ካላሰብሽ ደስ ይለኛል ወንድሜ። ከፋኛ እኛ ክፋት ብናስብ ኖሮ ሪል እናውራና ጆን ዳንኤል እኔን ላይፍ ግባ ብሎ ሲነግረኝ እኔ ለአንተ ሪንግ ላይ ትገዛልን ነበር። ክፉ ብሆን አልገዛም። ያው ደርሳል። የምሬን ነው ገብቷል። ከዛ ብሩን ጨምሮ ነበር ባይዘው ተቀበለ ደረጃ ደረሳውን ደስ አይልም ጋይስ። ይሄ እኮ ደስታ ነው። ማርያምን ይሄ ትልቅ ደስታ ነው። እንዴ ተማ አንደኛ ቅጣት ማለት ነው። ኖርማል ነው። አንዳንድ ያለ ነው ሮስት ታረጋለህ። ስቲፎ ደግሞ ራስን ሮስት ታረጋለህ። ምንድን ጆን ዳንኤል ስቲፎ ሮስት ያረጋል። ስቲፎ ደግሞ ራሱን ሮስት ያረጋል። እኔ እሱ ለምንድን ነው የማላረገው? የተከበረ ሰው ነው ጆን ዳንኤል። አንተ ተው እንዴ ነካ። አንተ ግን እድሜ ልክን ማሸርገድ አይሰለችም? ኧረ በመድኃኒዓለም ጓደኛ ነው፣ ችግር የለውም። ምንድን ነው የሚለው ልጅ ግን ማሸርገድ ያገኘውን ቅጣት ይሄ ንቀት ነው። እንደው አልቀጣም። እንደው ከአሁን በኋላ ምንድን ነው የምትለው? አንተ ባለበት እኔ እንትን አለ ነበር። ይቅርታ አድርጌ አልጨቃጨቅም። አንተ ቆይ አንድ ነገር እንገርህ። እኔ ሶስት ቅጣት ተናገር። ቅጣትን ስማው። ሶሪ በል መጀመሪያ። ሶሪ በል አሁን ላወራው ቃል ሁለተኛ ቅጣት ማለት ነው። ሶሪ በል አንተ መጀመሪያ። ይሄ እኮ ንቀት እኮ ነው አይደል እንዴ? ኤርሜችዲ ለምን ራስህን አታስቀጥልም? ለምን በዚህ ልክ እንትን ትላለህ? ሶሪ በል መጀመሪያ ላጠፋው ጥፋትና ጌሙን እንቀጥላለን። አሁን ቀጥል። ሁለተኛ ቅጣት ማለት ነው። አመረርሽ እንዴ? እያመረርሽ ነው እንዴ? አንተ ሰርሶ እያወራህ አሁን ሪከርድ ላይ እኮ ማለት ነው። ኮመንት የሚያደርገው የመሰለው ሰውማ አንተ አዲስ አበባ ልጅ አይደል? ነገር ሪከርድ ተደርጎብኝ እንዲፖሰት አልፈልግም እያልኩ እኮ ነው እኮ። ለዛ እንዴ እንደዚህ አፍጥጠህ የምታወራው ሪከርድ ላይ ስቲፎ ያራዳል እኮ። በቃ አይደለም አሁን ያወራው ዲስሪስፔክት አደረገው ምናምን እንዲባል ማለት ነው። አረ ምን ይሄ ነው? አንተ ስቲፎ በቃ እንቀጣና እንጫወት በቃ ተስማሙ። ምን ይሄ ነው ግን? በእናትህ
ቆይ አይደለም አይ አንደኛ እንዴ ቀልድ ወኪ እስቲ አራድዬ እኮ ሲሪየስ ሆነ እያወራውን በዚህ ፊት የሚቀልድ ነው እየቀለድኩ ነው። አንቺ አዲስ አበባ ልጅ ነሽ፣ አራዳ ልጅ ነሽ፣ ፀጉርሽን ፈረዘሻል ብዬ ነው ቀልድ። እንደዚህ ስግጥ እንደምትል ባቅ አልቀልድም። እንደዛ ያማ እንዳቀልድ በቃ አንተ እንዳቀልድ ቀልድ አይመቸኝም። በቃ ለዛ ነው ነበር አይገባሽ። አሁን ቅጣት እሺ፣ አንደኛ ቅጣት ሻወር። ሁለተኛ ቅጣት ጫው በአፍ ሙሉ ጫው ትይዛላችሁ አድርጋችሁ። አንድ ያ ምንድን ነው ኤርሚ አልሰማሁም። ሻወር። ሶስተኛ እሺ ታምዬ ነገር እስቲ በየትኛው እጁ ሊሰራ ነው እንዴ? ፑሻፕ ይከብደዋል። 100 ፑሻፕ ጀምር። ዛሬ በጣም ፈጣሪ ወይ ትዕግስቱን ስጠኝ እና ጌሜ ልጫወት። እነዚህ ማለት ቻሌንጅ ሊጀምሩ ስትሉ መሰናክል ናቸው፣ የቲክቶክ መሰናክሎች፣ እመቤቴ መሰናክሎች። ገና ነገ 8 ሰዓት ቻሌንጅ ሊጀምር ነው። ኧረ እናንተ የምር ስቲፎ ቅድም አምርሮ ግን በጣም ይከብዳል። ታየር ቤጂ ማርያምን ተቀይረሻል። ሶስተኛ ሽቅጣ ሶስተኛ ምን አለች? ስንት ቀን ሪንግ ላይ ገዛው እንደ ቀልድ እያየሁላሽ እያልኩ እንደ አሁን ዛሬ አንድ ነገር ሙድ ቢይዝብህ ብድግ ብለህ ሰርሰህ ዲስሪስፔክት አድርገኝ እንደዚህ አድርገኝ እንደዚህ ምናምን ትላለህ። ቃል ለማመጣ አገባ ነው እንድታረጋግ። ኧረ ጭዊ ትጫወቻለሽ አንቺ ላይ ሙድ ሲያዝ ግን ማለት ነው አክሰፕት ማድረግ አለብሽ። እንዴ አይ ሙድ አያያዝ መመረጥ አለበታ። ሙድ አያያዝ አንተ አይደለም ማለት ተመርጠው እኮ እኔ መርጬ የለ ነው እንደ ሙድ የምትይዝብኝ። እንትና ምሳው እንዴ ሚስቲፍ ረዳ ልጅ ነች። ስንት ጊዜ በየሄድኩበት እከራከራለሁ። ስለስርሳ ቀሳር በለጠጠ አንተ በለጠጦት ምናምን አራበለረ ተዋረ በመድኃኒዓለም ማለት ነው። ስንት ፑሻፕ ነው? 7 ይበቃሻል። እስቲ ለአንቺ 60 ላድርግልሽ ከፈለግሽ 7። እሺ ችግር የለም ጀምሩት። ምርጥ ነው ማርያምን 7። እሺ ሲታፕ አድርግልኝ። ኧረ ተቀጣበና ሲታፕ 100 ትሰራለህ። 100 ሲታፕ እንዴ ሲታፕ 100 ይቀለኛል። 7 አድርጌላለሁ ግን ራክበል በስራ ሲታፕ እሺ እንደዚህ ደንስ። ሁለቱም እንደዚህ ደንስ። አንተ አይመረቅ በቃ አንተ ቀጭ አይደለም። እሱ ይቁጣ ነኝ። ቀጭ ነኝ። እንደዚህ ደንስ። ሁለተኛ አይ ኖ ሁለተኛ ሱማ ታይላንድ አድርግላት። እስቲፍን ትመስላለች። ሁለተኛ ነገር ከአክበድበት ይሄንን ይቀጣል። የታይላንድ አሳያቸው። የትራምፕ የደነሰበት ሁለተኛ የታይላንድ በወንዶቹ አንተ ሁለት ዳንስ አይቻልም። እሺ አንዱን ቀይሩ። ኖ ይሄኛውማ ይቀየራል። ያኛውን አሳየው። የትራምፕ ብለህ ሰርች አድርገህ የታይላንድ ሁለተኛ እኔ የምላችሁ ግን ታሸንፍ ደንስ ብለህ መስሎ ነው አይደለ? አታሸንፍም እኮ ችግር የለም። ደንስ ና እኔ አይ ሶስት ከደነሰው ደንሰዋለሁ። እኔ አልችለውም። እኔ ከደነስኩ ደንሰዋለሁ። ይሄ አያቅተኝም እንዴ ከደነስኩ በኋላ እኔ አልችለውም እኔ እሺ ወይም ደግሞ በቃ ሪል ቅጣት ቅጣ ይርሜች ይሄ ከባድ ምናምን። እሺ ፌክ ነው እንዴ?
እሺ በቃ ይኸው በዚህ ዘፈን ጨፍሩ። በቃ በኖርማል በሮማንጀን በሚለው ጨፍሩ። ብድገውላ አሸንፈ ማለት ነው። እኔ ጨፍሩ ብዬ እንዳትተው ችግር ነው። ጨፍሪ እስክስታ ጋይስ